ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ጠቅላይ ሚኒስትሩ አደገኛን ካርድ መዘዙት። ያልተሰሙ ሚስጥሮችን ማወጡ። ለራሱ ለኢሳያስ ነግሬዋለሁ ብለዋል። በምክር ቤቱ ውሎ የአድሃሎ ቤተ መንግስትን ሹማምንት እንደ ቋንጣ ያደረቀ የምክር ቤት አባላቱን ቁጭ ብድግ ያደረገና እጅግ አስገራሚና ተዳፍነው የቆዩ በሚስጥር ካዝና ውስጥ ተደብቀው የነበሩ የአሰብ የቀይ ባህር እውነቶች ተፍረጥርጠው የወጡበት የኢትዮጵያ ልዕለ ኃያልነት ለሚናፍቁ ሁሉ የምስራች የሆነበት የምክር ቤት ውሎ ነበርም። ለ33 ዓመታት ያለምንም ከልካይ ፈላጭ ቆራጭ ሆነው የቆዩት የኢሳያስ አስተዳደር በኢትዮጵያ ላይ የሸረበው ሴራ የሚከሽፍበት የ30 ዓመት ሴራ ትብታ በጥቂት ዓመታት የሚፈታበትን መንገድ መጀመሩን ጠቅላዩ እወቁልኝ ብለዋል። ለአስመራ ባለስልጣናት አስደንጋጭ ማስጠንቀቂያም ሰጥተዋል። ስለ ኢትዮጵያ ባህር በር ፍላጎት ምን ተባለ የሚለውን በትንታኔ የምንመለከት ይሆናል። አብራችሁን ቆዩ። በምክር ቤቱ ውሎ ላይ ስለ አሰብ የተነሳው አስገራሚ ነገር በርካታ ኢትዮጵያውያንን ያነጋገረ የኤርትራ ሹማምንትን ክው ያደረገ ነበር። ጠቅላዩ ስለ አሰብ ሲነሳ አንድ ወሳኝ ጥያቄ በማንሳት ነበር የጀመሩት። ኢትዮጵያ የህልውና ጉዳይ የሆነው የቀይ ባህርን እንድታጣ የተደረገው ውሳኔ ማን የወሰነው የሚለው ወሳኝ ጥያቄ በማቅረብ ነበር። ጠቅላይ ሚኒስትር አብይ አህመድ ማብራሪያቸውን የጀመሩት ጠቅላይ ሚኒስትሩ ቀይ ባህርን በተመለከተ በሰጡት ማብራሪያ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይህ በተረጋጋ መንገድ ማየት ያስፈልጋል ብለዋል። የኢትዮጵያን የቀይ ባህር የማጣት ውሳኔን ማን ወሰነ ብለን ስንፈልግ ተቋማት አልገቡበትም። ይህን የሚያክል የህልውና ጉዳይ ማን እንደወሰነ መጠየቅ ተገቢ ነው ሲሉም አክለዋል። ኢትዮጵያ ተዘግቶባት መኖር እንደማትችል ገልጸው ለጎረቤቶቻችን መናገር የምፈልገው ኢትዮጵያ ስታድግ ለቀጠናው ልማት ምንጭ ትሆናለች ብለዋል። የኢትዮጵያ ፍላጎት በትብብር ማደግ መሆኑን ነው በማብራሪያቸው ያስታወቁት። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናስባለን ሲሉም ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያ ባህር ባለቤትነት ካልተረጋገጠ በቀር ኢትዮጵያ ፍጹም ወደ ኋላ እንደማትመለስ ያመላከቱት ማብራሪያዎችን ሰጥተዋል። በዚህ ማብራሪያ ታዲያ ከ5 ዓመት በፊት ባህር ኃይል ያቋቋመው በብርጭቆ ውስጥ እንዲዋኝ አይደለም። ለቻይና፣ ለአሜሪካ፣ ለራሽያ፣ ለኤርትራን እንዲያሸማግሉ ጥሪ አቅርበናል። ጉዳዩ በሽምግልናና በሰላማዊ መንገድ የሚፈታ ካልሆነ አሰብን በተፈጥሯዊ መንገድ እንዳጣነው ሁሉ በተፈጥሯዊ መንገድ መመለሱ አይቀሬ ነው ብለዋል። ታዲያ አንድ ነገር ላይ አስምረው ተናግረዋል። አሁንም አሰብን ለማስመለስ ሌላ 30 ዓመት የምንጠብቅበት ምንም ምክንያት ወይም መንገድ የለም ሲሉ ቁርጡን ተናግረዋል። አሰብን ያለ ህግ ያለ ካቢኔ ውሳኔ ነው ሄደው። ከኤርትራ ጋር ወደ ውጊያ መግባት አንፈልግም። ከገባን ግን ምን አይነት ውጤት ሊኖረው እንደሚችል ግልጽ ነው። ኢትዮጵያ በሁሉም መልኩ የተደራጀ እጅግ አስደማሚና አስገራሚ ኃይል አላት ሲሉም የጦርነት ጉሰማ ለሚጎስሙ ወደ አሰብ የቀረባችሁ ዕለት ጦር እንመዛለን እያሉ ለሚፎክሩት የሻቢያና የጃጁ ባለስልጣናት መልእክት አስተላልፈዋል። የኤርትራ መሪዎች ለታጣቂዎች ጥይት ማቀበሉን እንዲያቆሙ ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ውሏቸው ኤርትራን ሸንቆጥ ያደረገ ብቻ ሳይሆን በትክክል አካሄዷን እንድታስተካክል የሚያደርግ ሐሳብ አንስተዋል። ተስፋ የሌላት ሀገር ሲሉም ሳይጠቅሱ ቢናገሩም በግልጽ ኤርትራ እንደሆነችም ማንም የሚረዳው እውነት መሆኑን የሚያነሱ አሉ። በባህር በር ጉዳይ የመጨረሻ በደል ተፈጽሞብናል ያሉት አብይ በማንኛውም ሰዓት ጦርነት ሊነሳ ይችላል ሲሉም ተደምጠዋል። ቀይ ባህር ለመግባት 30 ዓመት አይፈጅብንም። ወደብ ያጣንበት መንገድም ልክ አይደለም። ባህር ኃይል ያደራጀነው ልንዋኝበት አይደለም ሲሉም ተደምጠዋል። ጉዳይ የህልውናችን ጉዳይ ነው፣ እንደ ቀልድ የሚታይ አይደለም ሲሉም ተናግረዋል። ታዲያ ጠቅላይ ሚኒስትሩ ከቀይ ባህርና ኤርትራ ጋር በተያያዙ የሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ማንም አያቆመንም ሲሉም አስጠንቅቀዋል።
ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣ ጠይቀዋል። ጠቅላይ ሚኒስትር አብይ በዛሬው የሕዝብ ተወካዮች ምክር ቤት ውሎ ላይ የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎችን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም ቀይ ባህርና ሻዕቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮችን አንስተዋል። አብይ ከነዚህ ጥያቄዎች ምላሽ በሰጡበት ማብራሪያ ክፍል የጀመሩት ሁሉም የሀገር የራሱን ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። እነዚህ ሁለት ጉዳዮች የሚበየኑት ሀገራቸው ባላቸው መረጃና እውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ ሀገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉ ጠቅሰዋል። የኢትዮጵያ ብሔራዊ ጥቅም የሚመለከተው የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢርታዊ ኢፍታዊ የመጨረሻ በደል የተፈጸመባት ሀገር ኢትዮጵያ መሆኗን ነው ሲሉም ተናግረዋል። ቢያንስ ይህንን መናገር አትከልክሉም ብለዋል። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ሲቀጥሉም መንግስታችን የቀይ ባህር ጉዳይ ህጋዊ፣ ታሪካዊና መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስገንዝበዋል። የኢትዮጵያ ቀይ ባህር ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት ጠቅላይ ሚኒስትሩ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ ለህዝብ ውሳኔ ያልተላለፈበት እንደሆነም ተናግረዋል። ማጣት ቀይ ባህርን የሚያክል ነገር ማጣት መንገድ ህጋዊ ችግር እንዳለበት ማሳያዎች፣ ተቃውሞዎች አልገቡበትም። ካቢኔው አያውቀውም። እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ራሱ ማግኘት አልተቻለም ሲሉ የኢትዮጵያ የባህር በር ማግኘት ነገር የሁሉን ጉዳይ መሆኑን በቀላሉ እንደማይታይም ገልጸዋል። አብይ ወደ ስልጣን መጥተው ከኤርትራ ጋር እርቅ በተፈጸመበት ወቅት ይህንን ጉዳይ ሲያነሱ እንደ ምክር ቤቱ አስታውሰዋል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደው መንገድ እንደተጠረገና ይህ ጉዳይ በታሰበው ልክ አለመሳካቱን አንስተዋል። መንገዱን ከጠረግን በኋላ ችግር አለብን፣ ወደቡ ተዳክሟል አሉን። አሁን አንዳንዶቹ ጸቡ በአንድ ሌሊት የተነሳ ነው የሚመስለው። እንደዛ አይደለም፣ ታሪኩን ስለማልናገረው ነው ሲሉ በወቅቱ የተፈጠረውን ጠቅሰዋል። ወደቡ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምን ጄኔሬተርና ክሬን በእርዳታ ለኤርትራ እንዲመጣ እናደርግም ብለን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ይህ ነገር ለካ ተስፋ የለውም የሚለው ያኔ የገባ ነው ሲሉ ከዚህ ቀደም በይፋ ያልተነገረ እውነት ይፋ አድርገዋል። በወቅቱ የተከፈቱት የድንበር መንገዶች የተዘጉትም ወዲያውኑ እንደነበር ጠቅሰዋል። በተጨማሪም በወቅቱ መንግስታቸው በራሱ ወጪ መስመር ቀጥሎ ለኤርትራ ኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄ ቆይ እናስብበት የሚል ምላሽ መሰጠቱን አክለዋል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበር ያነሱት አብይ ይህ የሆነበት ምክንያት በግልጽ እንደማያውቁት አንስተዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈርለቆ የወጣው የትግራይ ጦርነት ባስቆመው የፕሪቶሪያ ስምምነት ምክንያት ነው። ፕሪቶሪያ ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሓትም ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ ተነስቷል ያሉት በኤርትራ መንግስት ነበር። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሐሳብ እንዳለ ጠቅሰዋል። በፍጹም የውጊያ መሻት የለንም ሲሉ የተደመጡት አብይ ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ ሁሉ የተከበረው ምክር ቤት መግለጽ የምፈልገው ኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ ሽምግሉን በፍጥነት አድርጉልን ብለዋል። ዓለም አቀፉ ማህበረሰብ እናሸማግላቸዋለን፣ ሰላም እንፈልጋለን እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ መሄድ እንደማይመስላቸው ተናግረዋል። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም፣ በተፈጥሯዊ ሂደቱን ተከትሎ ይሄዳል ብለዋል። አብይ በፓርላማ ማብራሪያ ለኤርትራ መንግስት ያሉትን መልእክት አስተላልፈዋል። ኤርትራ መንግስት በሀገሪቱ ውስጥ የሚገኙ ታጣቂ ቡድኖችን ጥይት አስተላላፊ እንዳይሆን ጠይቀዋል። የኤርትራ መንግስት ወደ ኢትዮጵያ ህገወጥ የሰው ዝውውሮችን እንዲያቆም እና
አሜሪካ ተቀምጦ የሚሰራ የጥቁር ገበያ ምንዛሬ እንዲቀር ሲሉም ተናግረዋል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት አክለዋል። ከማንም ጋር የመዋጋት ፍላጎት የለንም ብሎ የተናገሩት ጠቅላይ ሚኒስትሩ ውጊያ ከተነሳ ግን ውጤቱ ግልጽ ነው። ከዛ በኋላ እየየ አይሰራም፣ ማንም አይሞትልህም፣ ሞራል ይሰጣል እንጂ ብለዋል። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን፣ ማንም አያስቆመንም። ይህ ግልጽ መሆን አለበት። ግልጽ ነው ውጤቱ። ወደዚያ እንዳንሄድ በኃላፊነት መስራት አስፈላጊ ይመስለኛል በማለት ተናግረዋል። አክለውም ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገ አልፈለገም ሲሉም ለምክር ቤቱ አባላት አቋማቸውን ገልጸዋል። በኢትዮጵያና ኤርትራ መካከል ሰላም ሲፈጠር የመጀመሪያው እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ የህዝብ ባለበት በቀጥታ ስርጭት ካልሰማችሁ አሁን ዩቲዩብ ላይ ግቡና ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ ኤርትራ ስመላለስ አስመራ ካየው በኋላ ክቡር ፕሬዝዳንቱ ጋር አሰብ መሄድ እፈልጋለሁ ብዬ አሰብ ሄጄ ባሩ ጋር ቆመን ያወራነው ነገር ምንድነው? ስለ ወደቡ ነው። ተመልሳችሁ ይዩት። የት ኤርትራ ምድር ውስጥ የመደመር ትውልድ መጽሐፍ ውስጥ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይን አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር አይደለም፣ ያውቁታል። ኢትዮጵያ ባህር በር እንደሚያስፈልጋት ከለውጡ በፊት አምን ነበር፣ እናገርም ነበር። ያኔም መደመጥ አንችልም። ከጀመርንበት ቀን አንስቶ ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት ሲሉም ተናግረዋል። በአጠቃላይ ጠቅላይ ሚኒስትሩ ለአስመራ ሹማምንት ወደዳችሁም ጠላችሁም ኢትዮጵያ ወደ አሰብ ትመጣለች። እናም በሰላማዊ በዲፕሎማሲያዊ መንገድ አብሮ በማደግ መርህ አምናችሁ በሰላም ከተቀበላችሁ ደስ ይለናል። ነገር ግን ደግሞ በግትርነታችሁ ቀጥላችሁ ኢትዮጵያ ወደ አሰብ አናቀርብም የምትሉ ከሆነ ቁርጡን ወቁት። ኢትዮጵያ ፍጹም ሌላ 30 ዓመት አትጠብቅም። እናም ደግሞ ጦር እንመዛለን የምትሉ ከሆነ ደግሞ እመኑኝ ትሸነፋላችሁ የሚል መደምደሚያ ያለው መልእክት ተላልፎበታል። እኛ በዚያ በቃን። መልካም ጊዜ ተመኘን።